እንዴ ወንድም እዚህ ነህ እንዴ? የቤትህን ደወል ብደውል እኮ የሚከፍትልኝ አጣው። ይሄ ጅንስ ቀርቶ ነበር። ምን መሰለህ ቤት አስቀምጬው ስለነበር ረስቼው ነው። አዎ እኛም እኮ ለዚህ ጅንስ ብለን ነው ወደ አንቺ ሱቅ ሄደን ነበረ። እዛ ግን ማንም አልነበረም፣ ሱቁም ዝግ ነበር። እና አሃ ምን መሰለህ ዛሬ ወደ ገጠር ሊሄድ ስለሆነ ነው ወንድም። የሱቁንም ስራ አጠናቅቄ ልብሶችንም ሰጥቼ ስለጨረስኩ ሱቁን የዘጋሁት ለዛ ነው። ጅንስህንም ልሰጥ የመጣሁት ገንዘብ ስለነበረበት ነው። ከጅንሱ በላይ ገንዘቡ ያስፈልገው ይሆናል ብዬ ነው ጅንሱን ልሰጥ የመጣሁት። ገንዘቡን እዛው ኪስ ውስጥ ነው፣ ቼክ አድርግ። በጣም ይቅርታ እንድታደርግልኝ እፈልጋለሁ። ይቅርታ አድርጊልኝ። ምን ነው ወንድም ለምን እንደዚህ ትላለህ? ምን መሰለሽ ከልብሶች መሃል ጅንሱን ሳጣው እናም የመሰለኝ ጅንሱ ውስጥ ገንዘቡን ስላገኘች ነው ያልመለሰችው ብዬ ገንዘቡን ይዘሽ የጠፋሽ ነው መሰለኝ። ኧረ ተው ወንድም፣ ለምን ገንዘብን ወስዳለሁ? በዚህ መልኩ ከወሰድኩማ ሌብነት አይደል እንደሚሆነው? አምናለሁ ደሃ ነኝ፣ ግን ሌባ አይደለሁም። በድህነት የተነሳ ዝቅ ብዬ ስራ ብሰራም ሌባ ሊያስብለኝ አይገባም። አስተሳሰቤም ትንሽ ሆኖ አይደለም። ከልጅነቴ ጀምሮ የተማርኩት ይሄንን ነው። በታማኝነት ስራችሁን ሰርታችሁ የላባችሁን እንጀራ ብሉ። አዎ እውነት ብለሻል። ስተቱ የኛ ነው፣ አንቺን እንደ ሌባ ማሰባችን። ሰው ደግሞ በአስተሳሰቡ ነው ትንሽ ወይም ትልቅ የሚሆነው፣ በስራው አይደለም። የኛ አስተሳሰብ ነው የተሳሳተው። እና ይቅርታ አድርጊልን እባክሽን፣ በጣም ይቅርታ። ኧረ ተው ወንድም፣ ይቅርታ መጠየቅ የለብህም። ያለ ነው ይከሰታል። ጥሩ በሉ እሺ ልሂድ በቃ። እሺ ጥሩ